ብዙ ጊዜ በፊት ነውና ተውኩ የማን የኔ እናቱ ታጥፎ ወይኔ ጋይስ አገቡ ክርስቲያን ፓላስ አገባ። ኦኬ ሰላም እንዴት ናችሁ? እኔ ኤቴክቲቭ ነኝ። ዛሬ የተለየ አዲስ ቪዲዮ ይዘን መጥተናል እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን ወደ ቪዲዮ subscribe ብዙ ጊዜ በፊት ነውና ተውኩ የማን የኔ እናቱ እንዴ አውቆ እዛው ተደውሎለት ነው የሚመስለው። እኔ እንደሚመስለኝ እዛው ተደውሎለት ነው የሚሆነው። ያው አሁን ድረስም ያናዱታል። ምንድነው ተናገር ሲወሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገር የመሸበት አይደል ልናገር? አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን ኑሐሚን ማናት? ኑሐሚን ናታ የሰፈሩ ወንድ እንዳለ ይቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ። ተናገር። እርግጠኛ ነሽ የመስማት አቅሟለሽ? አዎ ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ፣ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ፣ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልክ ጠኗ። ተረጋጊ ስማ፣ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። አረ እንዳይሞቱብሽ እኔ ትግደለኝ አትገላግለኝ። አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር። እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ። አረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳይጨስ። ይሄ ልጅ በጣም የሚመቸኝ እውነት ለመናገር ከቲክቶከሮች ሁሉ አንደኛ ይሄን የሚመቸኝ። ዋው ሰላም ነው በህይወት ማን ያዘዋል የሰራን ይስጥ እሱ ቁጭ አይደለም ቁጭ እሱን በስመ አብ አመጣጡ ራሱ እኔ ራሱ ያኛው ነበር። በያ ይኸው እንደው ቀኑ ሙሉ ስንት ልቀጣ? አረ እንዴ አይባልም። ደስ ያለ እንዴ ይሄ አያንስም አባ ማለት ያው እሺ እንደ ልጨምርልህ እንዴ ደስ ያለ እንዴ እኮ አይባልም። ደስ ያለ ካሽ አባ 200 ብር። አረ ያንሳል። ምን ነው እዚህ ከዚህ በላይ አባ ያንሳል። እሺ አካውንት ንገሪኝ፣ ስንት ልጨምርልህ? አረ አባ አረ ደስ ያለ ምን ሆነ ነው እንዴ ይባላል እንዴ ቤተሰብ ያው ቼክ አድርጎ ልኬልሃል 10,000 ብር እንዴ። ኧረ አባ ምን ሆነ ነው እንዴ አንተ? ስንት የሰፈር ውሾች እንዴ ልጆች ምናምን እዚህ ስንት ነገር አለ እኮ አንቺ ማታውቂው ስንት ነገር አልፈን መሰለኝ መኪና ስንጠብቅ ነበር። ኧረ አንተ ከዚህ በላይ ስንት ላክልሽ? ኧረ እንዴ አይባልም። ደስ ያለ ምን ሆነ ነው አንተ? ያው የሚያንሳል ግን ቤተሰብ ስለሆንሽ እንዴ። ለማንኛውም ስንት ልቀጣ? ኧረ አንቺ ቤተሰብ ነሽ። ዋው ደስ ይላል። ለምን ቤታችን አሰጠው በኋላ
ደርሰናል። ሌላ ምንም አይደለም። ወይኔ ጋይስ አገቡ። ክሪስታል ፓላስ አገባ። አርሰናል 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 አገቡ። ክሪስታል ፓላስ አገባ ጋይስ፣ አንድ እኩል ሆኑ። ወይኔ በጣም ነው የሚያናደው። ያቸው ወይኔ በጣም ነው ያናደደኝ። እናቴ ትሙት እንዴት ያገባል? Don't care. Don, please. Get back in the kitchen. ዳን አቶ ዳን ምን ሆነ? ምን ከማ ምን አይነት ልጅ ብትሆን ነው እንደዚህ? ገብቶልሻል አባዬ ገብቶልሻል። ምን ያህል ቦታ ብሰጣት ነው ለሄደው? ቆይ ፍቅር የሌለ ፍቅር ነው የያዘ። ታዲያ ይሄ ፍቅር ምን አይነት ስሜት ነው ያለው? እንደዚህ አይነት ፍቅር እኮ ታይቶ አያውቅም። እሺ ከመቼ ጀምሮ አሰባት ነው? ምን ያህል አሰባት ነው? እሺ ነገርካት? ምን አለች? ምን አለች? እሰይ የሚባል ውሃ አለ እንዴ? እሰይ እንጃ እኔ ሰምቼ አላውቅም እሰይ የሚባል ውሃ። እና የዛሬ ቪዲዮ ይሄን ይመስላል። በዚህ ቪዲዮ ዘና ፈታ እንዳላችሁ ተስፋ አድርጋለሁ። በቀጣይ አዲስ ቪዲዮ ይዘን ከምንመጣ ዛሬው ቻው።